እንዲህ ይላል እግዚአብሔር ቃል አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 8 እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል መጽሐፍ ቅዱስ። ልድገመው ጮክ ብዬ ላንብበው። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ይህ ክርስቲያኖች ጌጥ ምንድነው? መልካም ማድረግ፣ እንግዳ መቀበል፣ ድሆችን ማብላት፣ ማጠጣት፣ ማጥገብ። እናንተ እህቶቼ በጣም ውብ መሆን ትፈልጋላችሁ? ድሆችን የሚያበላ ማህበር መስርቱ። የጥንቷ ቤተክርስቲያን ምን ታረግ እንደነበር ታውቃላችሁ? በሳምንት ማለዳ ማለዳ እሁድ ማለት ነው በሰንበት ቅዳሴ ያስቀድሱና ለድሆች ገንዘብ ስብሰባ ይደረግ ነበር። ልድገመው፣ የገንዘብ መዋጮ ነበረ። ለማን የሚከፋፈል? ለድሆች። ቅዱስ ጳውሎስ የቆሮንቶስን ቤተክርስቲያን የገሰጸው ለምን ይመስላችኋል? ይህን መልእክት ጽፍላችሁ የማመሰግናችሁ አይደለም ያለው ለምን ይመስላችኋል? ድሆችን ስለረሳችሁ ነው የሚላቸው። ድሆችን የረሳ ወንጌል ምንድነው? ድሆችን የረሳ ሕይወት ምንድነው? ይልቁኑ ማጌጥ ማሸብረቅ ከፈለጋችሁ መልካም አድርጉ። የታለች ሕይወት ወገኖቼ? የታለች? እውነት እንነጋገር ከተባለ እንዲህ ይላል አንድ ሊቅ፣ ክርስቶስ በረሃብ ምክንያት ለሞት ከተቃረበ በጌጥ አጌጥ ያሸበረቀው ማንነት ለአንተ ምንድነው ይላል። አዎ ፍቅር ማለት እኮ ይሄ ነው፣ መስጠት፣ መልካም በማድረግ እንጂ በጌጥ በእንቁ በወርቅ ብታጌጥ ጥቅም ምንድነው ነው የሚለው። ክርስቶስን ታስቀናዋለህ በዚህ። በትሩፋት ታጌጡ ዘንድ እወዳለሁ ነው የሚለው። መልካም በማድረግ ጌጣችሁ፣ ውበታችሁ፣ ደምግባታችሁ፣ ሽልማታችሁ፣ ማይረጋችሁ መልካም ማድረግ ይሁን። መልካም ማድረግ ይሁን። ይህ እግዚአብሔር ቃል ነው፣ ምንም የማንሸቃቅጠው። ክርስቶስ የሚገኘው በዚህ ውስጥ ነው። አድራሻው ልንገራችሁ፣ የክርስቶስን እዚያ ውስጥ ነው ያለው። ክርስቶስ የሚገኘው እዚህ ውስጥ ነው። ብዙዎቻችን ኩሮችና ተመኪዎች ሆን የሆነ ነገር ስለሰጠን እግዚአብሔር ባለቤቱን ሁሉ ረሳ። የእግዚአብሔር ቃል እንዲህ ይላል፣ በልብስ ጌጥ አትታበይ፣ በከበርክበትም ወራት ራስን አታኩራ ይላል። ትዕቢተኞች ሆን ስናገኝ፣ ኩሮች ሆን፣ ተመጻዳቂዎች ሆን፣ ሌላ አድርገን ራሳችንን ፈጠር። መድኃኒት የሚገዛላቸው ያጡ ስንት ናቸው? መታከም እየቻሉ ያልታከሙና የሞቱ ስንት ናቸው? ስንቱን ማውራት እንችላለን። የሚፈታ ችግር የተወሳሰበባቸው ስንት ናቸው? ገንዘብ ብዙ እንዲሰራ ነበር የተሰጠው፣ ግን ለራሳችን ብቻ አጠራቀሙ። በቅርቡ የሰማሁትን ታሪክ ልንገራችሁ። አንድ ወላጅ አባት ነው ለልጆቹ ምሳሳን ጥቅጥቅ አድርጎ ይሰጣል አሉ። ቋጥሮ ይልካቸዋል አባት። እሱስ የሚበላው ስለሌለ ባዶ ምሳሳን ይዞ መስሪያ ቤት ይሄድላቸዋል። ከዛስ ምሳሳ ሲደርሱ ሌሎች ሁሉ ከፈት ከፈት ሲያረጉ አውቋሉ በፌስታል ምሳሳኑን ይዝና በመካከላቸው ይንጎራደዳል። ምን ለማለት? ይዣለሁ እኮ ቀላል ሰው አረጋችሁኝ እንዴ ይላል። እየሰማችሁኝ ነው? እኔ ትንሽ ቆይቼ ነው የምበላው ይላል። ግን ምንድነው? ባዶ ነው። ልጆቹን ያጠግባል፣ እሱስ ይራባል። ይሄ ነው መሸከም። አንዳንድ አሉ ማታ ማታ ለሚጠጡበት ለሚያጌጡበት። ወገኖች አታጊጡ አትዋቡ ግን እያልኩ አይደለም፣ እግዚአብሔር በሚያውቀው። ግንስ በመጠን አይሆንም። ለጥፍር የሚወጣው ወጪ እንዴት ይደንቃል! ለሚቀጠል ጸጉር የሚወጣው ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር። ምን ነው ግፍ አልሆነም? ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ሊያደርጉ ይገባ። አንዳንዶች አንገስጽም። እንዲህ አይነት ደግሞ ወላጆች አሉ እጃቸውን ሻካራ አድርገው እየተንቀጠቀጡ እየሰሩ ልጆቻቸውን የሚያጠግቡ ታድለው። እነሱ በበረሃ
በብዙ ተቃጥለው ወላጆች ልጆቻቸውን ሰማይ ያደረሱ ደግሞ የሚመሰገኑ አሉ። አቤት ታድለው፣ አቤት ታድለው። እኛ በጣም ደካሞች፣ በጣም ደካሞች፣ በጣም ደካሞች፣ እግዚአብሔር ካረዳን መኖር ማንችል ደካሞች። መመና ላስፈራራችሁ ፈልጌ አይደለም። ትኩር ብሎ ቢያየን እንኳን ሊያጠፋን የሚችል ጠላት ያለንን እኛ አጋንንት። እኛ እንተኛለን የማይተኛ ጠላት፣ እኛ እንደክማለን የማይደክም ጠላት፣ እኛ እንረሳለን የማይረሳ ጠላት አለን። ታዲያ ይሄንን በምን እናልፋለን? መመና በጸሎት የእግዚአብሔርን ኃይል እናገኛለን። አባቶቻችን ኃይል ያገኙት ከኃይል ሰጪው ጋር በጸሎት ተገናኝተው ነው። ቻርጅ እየተደረጉ ነው። ኃይል እያገኙ ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ኃይል ታደርጋለች፣ ኃይል ታደርጋለች። አብዛኞቻችን የኃይል መሳሪያችንን ጥለናል። ታግሰን ጥቂት መጠየቅ እንኳን አቁመናል። አያችሁ፣ ኃይሉን የጣለ ሰው ከኃይለኞች እንዴት መዳን ይችላል? ወገኖቼ፣ የሚጸልይ ሰው ኃይለኛ ነው የሚሆን። የሰይጣንን ቀስት ያፈራርሳል፣ አጥሩንም ይደረምሳል፣ ብርቶችንም ያሳፍራል። እግዚአብሔር ኃይል ይሆነዋል።